ሰላም እንዴት ከረማችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በክፍል 2 ደግሞ እጅግ ጠቃሚ የሆኑ የአረብኛ ቃላቶችን እንዲሁም ደግሞ አረፍተ ነገር እንዴት እንደምንመሰርት እነሱን ተንተርሰን እንማራለን። እነዚህ ዛሬ የምናያቸው ቃላቶች የትኛውም አረብ ሀገር ላይ ብትሆኑ የምትጠቀሙበት ቃላቶች ናቸው። አይሆፕ እንደምትወዱትና ቀላል እንደሚሆንላችሁ ተስፋ አረጋለሁ። የምንጀምረው የመጀመሪያው ቃል ዛሬ አፍሃም ነው። አፍሃም ማለት መረዳት ወይንም ማወቅ ማለት ነው። አፍሃም ማለት አና አፍሃም ስንል ያው ባለፈው ትምህርት ላይ አና ማለት እኔ ነው ብያለሁ። አና አፍሃም ስንል እኔ ተረድቼዋለሁ፣ እኔ አውቄዋለሁ ለማለት ነው። ለምሳሌ ያህል ባለፈው እንደነገርኳችሁ ሁልጊዜ አረብኛ ቃል ላይ ከዋናው ቃል ቀጥሎ ቃላት የምንጨምር ከሆነ ቃሉ ይለወጣል። ለምሳሌ አፍሃም ብለን ተጨማሪ ቃል ከኋላው ካስከተልን አፍሃም የሚለው ወደ ምን ይለወጣል? ወደ አፍሃሙ። ስለዚህ አና አፍሃሙ እንልና ቃል እንጨምራለን ማለት ነው። ለመጨመር ያህል ሁለተኛ ቃል የምናየው ጀይደን ነው። ጀይደን ማለት በጣም ማለት ነው፣ ወይንም በጥሩ ሁኔታ የሆነ ነገርን በጣም እንደምናውቀው ለመናገር ስንፈልግ ጀይደን የሚለውን ቃል እንጠቀማለን። አሁን ለምሳሌ ባለፈው አረብኛ ምን ብለናል? በአረብኛ አልአረቢያ ራይት፣ አልአረቢያ። ስለዚህ እኔ አረብኛ በጣም እረዳለሁ፣ በጣም አውቃለሁ ለማለት ስንፈልግ አና አፍሃሙ አልአረቢያ ጀይደን። አያችሁ፣ አና አፍሃሙ አልአረቢያ ጀይደን። አፍሃሙ ማለት መረዳት ማወቅ ነው። ጀይደን ደግሞ በጣም፣ አና ማለት እኔ፣ አልአረቢያ አረብኛ። በጀይደን ደግሞ ጀይደንም በጣም ካልን ትንሽ ነው ማውቀው ለማለት ደግሞ በአረብኛ ትንሽ ወይንም a little bit ምን እንለዋለን? ኸሊለን። ኸሊለን ማለት ትንሽ ማለት ነው። ይህንን በምሳሌ ስናይ እኔ አረብኛ ትንሽ ብቻ ነው የሚገባኝ፣ ትንሽ ብቻ ነው የምረዳው ለማለት ስንፈልግ አና አፍሃሙ አልአረቢያ ኸሊለን። አና አፍሃሙ አልአረቢያ ኸሊለን። ጀይደን ማለት በጣም ነው፣ ኸሊለን ማለት ደግሞ ትንሽ ነው። እነዚህ ቃላቶች በእንደዚህ አይነት አረፍተ ነገር ላይ ብቻ ሳይሆን በማንኛውም ቃል ላይ መጠቀም ትችላላችሁ። ስለዚህ እስካሁን ስንት ቃል አየን? አፍሃሙ ምን ማለት ነው? መረዳት። ጀይደን በጣም፣ ኸሊለን ደግሞ ትንሽ። አረብኛ ደግሞ አረቢያ። አሁን ደግሞ ወደሚቀጥለው ቃል እንሄዳለን። እሺ፣ አራተኛ የምናየው ቃል ደግሞ ምንድነው? ተከለም ማለት መናገር ማለት ነው። መናገር። አና ተከለም ስንል እኔ እናገራለሁ። አና ተከለም እኔ እናገራለሁ። አሁንም ከናገራለሁ በኋላ ከተከለም በኋላ ቃል የምንጨምር ከሆነ አና አተከለሙ ነው የምንለው። አና አተከለሙ። ለምሳሌ በምሳሌ ይሄንን ለማየት እኔ አረብኛ እናገራለሁ ስንል አና አተከለሙ አልአረቢያ። አና አተከለሙ አልአረቢያ። እኔ አረብኛ በደንብ እናገራለሁ። ቅድም በደንብ የሚለው ምንድነው ብለናል? ወይም በጥሩ ሁኔታ የሚለው ጀይደን ብለናል። ስለዚህ እኔ አረብኛ በደንብ እናገራለሁ ስትሉ ምን ትላላችሁ? አና አተከለሙ አልአረቢያ ጀይደን። አና አተከለሙ አልአረቢያ ጀይደን። እኔ አረብኛ ትንሽ ብቻ ነው የምናገረው ስንልስ አና አተከለሙ አልአረቢያ ኸሊለን። አና አተከለሙ አልአረቢያ ኸሊለን። በጣም ቀላል ነው አይደለ? ስለዚህ ምን ቃላቶችን አወቅን ዛሬ? አፍሃሙ፣ ጀይደን፣ ኸሊለን፣ አልአረቢያ እንዲሁም አተከለሙ። እስቲ እናንተ ደግሞ እኔ አረብኛ ምንም መናገር አልችልም ወይ ምንም አልናገርም የሚለውን ኮሜንት ሴክሽን ላይ ጻፉልኝ። መልሱን እኔም ኮሜንት ሴክሽን ላይ አስቀምጥላችኋለሁ። በሚቀጥለው እንደዚሁ አጠር ያለ ለመያዝ የማይከብድ ትምህርት ይዤላችሁ በክፍል 3 እመጣለሁ።
እስከዛው ይሄን ትምህርት ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዲሁም ኮሜንት ላይ ደግሞ ማስተካከል ወይ ደግሞ መማር የምትፈልጉትን ነገር መጻፍ ትችላላችሁ። እስከዛው መልካም ቀን፣ መልካም የጥናት ቀን ይሁንላችሁ። ባይ ፎር ናው።